ምክር ሰውን ቀይሮ አይቀይርም። ሰውን የሚቀይረው ተግባራዊ ተሞክሮ ነው፣ የተኖረ ህይወት ማለት ነው፣ በኑሮ የተገለጸ ነገር። መልካም ሁን የሚል ለምሳሌ ስብከት ወይም የሃይማኖት አስተምህሮት ዳዕዋ ይሰጣል። መልካም ሁን፣ አትዋሽ፣ አትስረቅ፣ ለጓደኛ መልካም ሁን፣ ለጎረቤትህ በጎ ሁን። እነዚህ በሃይማኖቱ ሁሌ የምንሰማቸው ስብከቶች ናቸው፣ አስተምህሮቶች ናቸው፣ ዳዕዋዎች ናቸው። ግን ምን ያህል ነው እነዚህ በዲያሎግ ብቻ የሚነገሩ ነገሮች አማኙን የሚቀይሩት ብለን ጥያቄ ስናነሳ እምብዛም ነው። በቂ ምቾት ላይ ያለ ሰው ከራሱ በተሻገረ ማሰብ በጣም ሊርቅበት ይችላል። ሁል ጊዜ መልካምነት ማለት ጥሩ መብላት ሊመስለው ይችላል፣ ጥሩ መልበስ፣ ጥሩ መደሰት ሊመስለው ይችላል። ሁሌ ምቾትን የለመደ ሰው ነገር ግን ምቾት እያለው ምቾትን መኖር እየቻለ በፈቃዱ በራሱ ውሳኔ ምቾቱን መግታት በራሱ ላይ ይሄ በጣም ያበሳጨውን ሰው ለምሳሌ ከጥቃት ይልቅ ቆም ብሎ ራሱን እንዲቆጣጠር አናሎጂ ነው።